ሰላም እንዴት ናችሁ? የቻናል ላይ ተከታታዮች፣ በዚህ ቻናል ላይ እንግዲህ የተለያዩ ቪዲዮዎችን ፖስት ማድረግ ከጀመርኩኝ ቆይቻለሁ። በዚህኛው ቪዲዮ ደግሞ ዛሬ ስለ ዌብ ዴቨሎፕመንት ሮድማፕ እነግራችኋለሁ ማለት ነው። በዚህ ጊዜ ላይ በተለይም ደግሞ ኤአይ ባለበት ዘመን በምን አይነት መንገድ ዌብሳይቶችን መስራት እንደሚችሉ እንዲሁም ምን አይነት ዌብሳይቶች እንዳሉ እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መጀመሪያው ዌብ ዴቨሎፕመንት ሮድማፕ ከመንገሬ በፊት መንገር ያለብኝን ሁለት ነገሮችን ልንገራችሁ። የመጀመሪያው ዌብሳይት የሚባለው አንድ ድረገጽ ማለት ነው። ይሄ ማለት አንድ ድርጅት ወይም ደግሞ አንድ ካምፓኒ ወይም ደግሞ አን ጀነራል ኢንፍሉዌንሰር ሊሆን ይችላል። አንድ ሰው የራሱ የሆነ ድረገጽ ይኖረዋል። የመጀመሪያው ድረገጽ ምን ማለት ነው? ድረገጽ ማለት አንድ ሰው ስለራሱ ወይም ደግሞ አንድ ድርጅት ስለራሱ መንገር የሚፈልገውን ነገር ኢንተርኔት ላይ የሚያስቀምጥበት ማለት ነው። ይሄ ከጉግል ላይ ከሚቀመጡ ፖስቶች ወይም ደግሞ ከሌሎች ሶሻል ሚዲያዎች ላይ ከሚደረጉ ፖስቶች የሚለየው ነገር ምንድነው? የመጀመሪያው አንደኛ ፉል እና ዲቴይል ኢንፎርሜሽኖችን አታች ማድረግ እንችላለን። ሁለተኛው ነገር ደግሞ የራሳችን የሆነ ዶሜን ኔም ይኖረናል ማለት ነው። ዶሜን ኔም ምን ማለት ነው? የራሳችን የሆነ መጠሪያ ድረገጽ፣ የድረገጹ መጠሪያ ስም ማለት ነው። ለምሳሌ ስሜ እኔ ልደቱ ከሆነ ልደቱ ነው። አንድ ሰው ዮናስ ከሆነ አበበ ከሆነ የራሱ የሆነ ስም ነው ማለት ነው። ልክ እንደዚሁ ከዶሜን ኔማችን ቀጥሎ ዶት ኮም የሚል ይገባል። ዶት ኮም ፎር ኢንስታንስ የቢዝነሶች ነው ተብሎ ነው የሚገለጸው። ዶት ኦርግ ሲሆን ደግሞ የኦርጋናይዜሽን፣ ዶት ኢቲ ሲሆን ደግሞ ኢዱኬሽናል የሆኑ ሴክተሮች ልክ እንደዚህ ተከታይ የሆኑ የዶሜን የሚኖራቸዋል ማለት ነው። ሜይን ፖይንቱ ግን አንድ ዌብሳይት ሲገነባ ወይም ደግሞ ሲሰራ ማሳካት ያለባቸው የራሱ የሆኑ ጎሎች ይኖሩታል። አንድን ዌብሳይት በምን አይነት ሁኔታ እንገልጸዋለን ወይም ደግሞ አንድ ዌብሳይት በራሱ ምን ማሳካት አለበት የሚለውን ኢንዲቴይል የምንመለከት ይሆናል ማለት ነው። የመጀመሪያውን ነግሬያችኋለሁ። ይህ ማለት አንድ ዌብሳይት አንድ ድረገጽ ፉል ኢንፎርሜሽንን መያዝ አለበት። ስልክ ቁጥር፣ ኮንታክቶች፣ የተለያዩ ስለ ድርጅቱም ሊሆን ይችላል ስለ አንድ ግለሰብ መረጃዎችን መያዝ አለበት። ሌላኛው ዌብሳይት ምንድን ነው ሜን ፖይንት ወይም ደግሞ ከሌሎች በምን ይለየዋል የሚለው ሁለተኛው ነገር ደግሞ ምንድን ነው? አንድ ድረገጽ ወይም ደግሞ አንድ ዌብሳይት ከተሰራ በኋላ ፐብሊሽ ይደረጋል። ፐብሊሽ ከተደረገ በኋላ አፕዴት ማድረግ ይቻላል። ኢንፎርሜሽኖችን አድ ማድረግ ይቻላል። እንዲሁም የተለያዩ መረጃዎችን እዛ ላይ ማስቀመጥ ይቻላል። ለምሳሌ ኢሜል፣ ስልክ ቁጥር እንዲሁም የተለያዩ ነገሮችን አድ ማድረግ ይቻላል። ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ፖስት ከምናደርጋቸው የተለየ ያደርገዋል ማለት ነው። የዌብ ዴቨሎፕመንት ሮድማፓችን የሚጀምረው ከፍሮንቲንድ ይሆናል ማለት ነው። በዚህ ክረምት ራሳችሁን ማስተማር የምትፈልጉ ከሆነ ወይም ደግሞ ራሳችሁን በዌብ ዴቨሎፕመንት አፕግሬድ ማድረግ የምትፈልጉ ወጣቶች ልክ እንደኔም ልትሆኑ ትችላላችሁ። ከኔም በእድሜ ልትበልጡ ትችላላችሁ። አይ ዶንት ኬር፣ እሱ አይደለም የኔ ፖይንት። ግን ራሳችሁን ማሳደግ የምትፈልጉ ከሆነ እኔ ቢያንስ ከአንድ ዓመት በላይ ኤክስፒሪየንስ አለኝ ዌብሳይት ዴቨሎፕመንት ላይ። ይህ ማለት ከዜሮ ተነስቼ ነው አሁን ላለሁበት ሌቭል ላይ የደረስኩት። አሁን ላይ የተወሰኑ ባክኢንድ ላይ እንደ ጃቫስክሪፕት ማለት ኖድ.ጂኤስ፣ ፍሮንቲንድ ላይ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕትን ጨርሻለሁ ማለት ነው። ይሄንን ስነግራችሁ ግን ጀስት ይህን ተምሬያለሁ ማለት ሳይሆን ምንድነው ኬም መጀመር እንዳለባችሁ ልነግራችሁ ነው። የመጀመሪያው የምትጀምሩት ከምንድን ነው? ከኤችቲኤምኤል ይሆናል። ይሄ ሲምፕል የሆነ ነው። ኤችቲኤምኤል ምን ማለት ነው? ሃይፐርቴክስት ማርካፕ ላንጉጅ ነው። ልክ እንደ ስሙ ማርካፕ ላንጉጅ ነው ማለት ነው። ማርካፕ ላንጉጆች ምንድን ናቸው ስንል ጀስት ስትራክቸርን ነው ቢውልድ የሚያደርጉለት ማለት ነው። ለምሳሌ አንድ ዌብሳይት ከመገንባቱ በፊት ስትራክቸር አለው። ለምሳሌ እኔ ይሄ ሰውነቴ ይሄ ልብሴ ይሄን ሰውነቴ ይሄን ልብሴን ከመልበሴ ወይም ደግሞ በውስጥኛው ፓርቴ ላይ ምን አለ? አጽም አለ ማለት ነው። ልክ እንደዚሁ አጥንት አለ። ይሄ ማለት የሰውነት ቅርጽ የሚወስነው ምን ሆኖ አጥንቱ ነው ማለት ነው። ልክ እንደዚሁ ኤችቲኤምኤል ምንድነው የሚያደርግላችሁ? ኖርማል ስትራክቸሩን ይገነባልናል ማለት ነው። በዚህ መልክ ኤችቲኤምኤልን ማየት ትችላላችሁ። ኤችቲኤምኤልን ተምሮ ለመጨረስ ምን ያክል ጊዜ ይፈጃል የምትሉኝ ሰዎች ካላችሁ እንደየ አቀባበላችሁ ወይም ደግሞ እንደየ ፍላጎታችሁ ይወስነዋል ማለት ነው። ስለዚህ ኤችቲኤምኤልን
ከ1 እስከ 2 ሳምንት ውስጥ ተምራችሁ መጨረስ ትችላላችሁ። ሁለተኛው ነገር ደግሞ ምንድነው ሲኤስኤስ ይባላል ማለት ነው። ሲኤስኤስ ካስካዲንግ ስታይል ሺት ይባላል። ይሄ ደግሞ ምንድነው የሚያደርገው የሰራነውን ስትራክቸር ስታይል እናደርገዋለን። ለምሳሌ ስትራክቸሩ ፊት ለፊት ላይ ያለ ሆም ፔጅ ከሆነ ሆም ፔጁ ላይ ከለር መቀየር፣ ድራግ ማድረጊያ እንትኖችን አድ ለማድረግ ትራንዚሽን ለመጨመር ሲኤስኤስን እንጠቀማለን። ሲኤስኤስን ከ2 ሳምንት እስከ 3 ሳምንት ባለው ውስጥ ዴዲኬትድ ከሆናችሁ መጨረስ ትችላላችሁ። ሶስተኛውና የመጨረሻው ፍሮንትኤንድ ላይ ምንድነው ጃቫስክሪፕት ነው ማለት ነው። ጃቫስክሪፕት እንደሚታወቀው እንደ ዩቲዩብ የተለያዩ ፕላትፎርሞች በሱ ቢውልድ ተደርገዋል። በጣም ፌመስ የሆነ የፕሮግራሚንግ ላንጉጅ ቢሆንም አሲን ጀነራል ለዌብ ዴቨሎፕመንት በጣም ኮር የሆነ ፍሮንቲንድ ላይ በጣም ኮር የሆነ እና አስፈላጊ የሆነ የፕሮግራሚንግ ላንጉጅ ነው ማለት ነው። ጃቫስክሪፕትን ደግሞ ከ1 ወር እስከ 1 ወር ከ15 ቀን ባለው ውስጥ ቢውልድ አድርጋችሁ የራሳችሁን ፕሮጀክቶችን ፍሮንቲንድ ላይ መጨረስ ትችላላችሁ ማለት ነው። ሁለተኛው ደግሞ ምንድነው ባኪንድ ነው ማለት ነው። ባኪንድ ላይ የተለያዩ ፕሮግራሚንግ ላንጉጆች አሉ። ልክ እንደ ፍሮንቲንዱ አይደለም። ፍሮንቲንድ ላይ እንደነገርኳችሁ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ብላችሁ ቢውልድ የራሳችሁን ፕሮጀክቶች የፍሮንቲንድ ፕሮጀክቶችን ቢውልድ ማድረግ ትችላላችሁ ጃቫስክሪፕትን ተጠቅማችሁ ማለት ነው። ነገር ግን ባክኤንድ ላይ ስንመጣ የራሱ የሆነ ፕሮግራሚንግ ላንጉጆች አሉ። ለምሳሌ እንደነ ፒኤችፒ፣ ኖድጄስ፣ ፓይተን የሚባሉ ሪያክት የሚባሉ ፕሮግራሚንግ ላንጉጆች አሉ። እነዚህ ፕሮግራሚንግ ላንጉጆች ግን ፎከስ የሚያደርጉት ባክኤንድ ፕሮጀክቶችን ስንሰራ የራሳቸው የሆኑ ኢፊሽንሲ ወይም ደግሞ የራሳቸው የሆኑ በራሳቸው ጎበዝ የሆኑባቸው ነገሮች አሉ። ለምሳሌ ፒኤችፒ ቢውልድ በፒኤችፒ ፕሮግራሚንግ ላንጉጅ ቢውልድ የተደረገው ለምሳሌ ፌስቡክ ነው። ይህ ማለት የፌስቡክን አይነት ፊቸር ያለው ሲስተም መስራት የሚፈልጉ ከሆነ እንዲሁም ደግሞ የተለያዩ ነገሮችን በባክኤንድ ለመስራት ወይም ለዌብሳይት ሊሆን ይችላል እንዲሁም የተለያዩ ነገሮችን ቢውልድ ለማድረግ ፒኤችፒ መጠቀም ትችላላችሁ። ሁለተኛው ፓይተን ነው። ፓይተን ላይ እንግዲህ በፓይተን የምትጠቀሙ ከሆነ አንደኛ አናሊቲክስን መስራት የምትፈልጉ ከሆነ ኦር ደግሞ የኤአይ ፕሮጀክቶችን መስራት የምትፈልጉ ከሆነ የፓይተን ፕሮግራሚንግ ላንጉጅን ሪኮመንድ አደርጋችኋለሁ ማለት ነው። እንዲሁም ኖድ ጂኤስ ለምሳሌ የቡኪንግ ሲስተም መስራት የምትፈልጉ ከሆነ እንዲሁም ሪል ታይም ፕሮጀክቶችን መስራት የምትፈልጉ ከሆነ ኖድ ጂኤስ ያስፈልጋቸዋል ማለት ነው። እንዲሁም የተለያዩ የፕሮግራሚንግ ላንጉጆች አሉ። እናንተ ሪኮመንድ እንዳደረጋችሁ የምትፈልጉ ከሆነ ደግሞ በኮመንት ሴክሽን መጠየቅ ትችላላችሁ። እያንዳንዱን አብራራላችኋለሁ ማለት ነው። የመጨረሻው ነገር ደግሞ ምንድን ነው? በኤአይ እንዴት አድርገን ዌብሳይቶችን እንሰራለን? አሁን እዚህ ጋር ነው ትልቁ ፖይንት ብዬ የምነግራችሁ። ምክንያቱም ምንድን ነው አንድ ሰው በኤአይ የሆነን ዌብሳይት ይሰራል ወይ ደግሞ ዌብ አፕ ይሰራል ወይም ደግሞ ሞባይል አፕሊኬሽን ይሰራል። እሱ ችግር የለውም ኤአይ በጣም ፈጣን ስለሆነ ማለት ነው። ወይም ደግሞ ከሰው ልጅ አንድ የሰው ልጅ ለመስራት ከሚፈጅበት ጊዜ ይልቅ ኤአይ አውቶማቲካሊ መስራት ይችላል ፕሮጀክቶችን ማለት ነው። ትልቁ ፖይንቱ ግን ምንድነው የምትሰሩትን ነገር ማወቅ ማለት ነው። ለምሳሌ እኔ ለአንድ ድርጅት ዌብሳይት የምሰራ ከሆነ ስለ ዌብሳይት ወይም ደግሞ ስለ ኮድ ምንም አይነት እውቀት ሳይኖረኝ ያንን ዌብሳይት ከሰራው በኋላ ያ ዌብሳይት ኢረር ቢፈጥር ወይ የሆነ ነገር ችግር ቢፈጠር ወይም ደግሞ የካምፓኒው ትራንዛክሽን ላይ የሆነ ችግር ቢፈጠር ተጠያቂነቱ ወደ እኔ ይመጣል ማለት ነው። ስለዚህ ቤዚክ የሆነውን ፍሮንቲንድ እና ባክኤንድ ቢያንስ በ3 እስከ 5 ወር ውስጥ መማር ትችላላችሁ። ይሄን ክረምት በደንብ አድርጋችሁ ብትማሩ ፍሮንቲንድን መስራት ትችላላችሁ። ከዚያም በኋላ ግን ኤአይን አርት ታደርጉታላችሁ ማለት ነው። ለምሳሌ ኤአይን ፕሮምፕት ስታደርጉት ወይም ደግሞ ኤአዩን ይሄን ስራ ስትሉት ኤአዩ ምን መስራት እንዳለበት ነው የምትነግሩት። ስለዚህ እንደ ፕሮፌሽናል ሰው ነው ኤአዩን አናግራችሁ ማዘዝ የሚችሉት። አለበለዚያ ቤዚክ የሆኑ ኮዶችን ጀነሬት ያደርጋል። ያ ኮድ ደግሞ ለእናንተ እንደ ባለሙያ ሳይሆን እናንተ ያንን የምታዩት ልክ እንደ አንድ ግለሰብ ነው ማለት ነው። ስለዚህ ያንን ፕሮዳክት ወይም ደግሞ ያንን ሰርቪስ እናንተ የሰራችሁትን ዌብሳይት ሊሆን ይችላል አፕሊኬሽን ሞኒታይዝ ለማድረግ ወይም ደግሞ በሱ ገንዘብ ለመስራት እናንተ ስታርት ታደርጋላችሁ ማለት ነው። ስለዚህ ትልቁ ሪኮመንድ ማድረጋችሁ ነገር ቢችሉ ፍሮንቲንድን ሙሉ በሙሉ መጨረስ አለባችሁ። ይህ ማለት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕትን ሙሉ በሙሉ መጨረስ አለባችሁ። ዘን
እናንተ ኤአይ እዛ ላይ አድ ታደርጋላችሁ ማለት ነው። የመጨረሻው ነገር ደግሞ ምንድነው ሪኮመንድ ማድረጋችሁ የኤአይ ሪኮሜንዴሽን ነው ማለት ነው። ለጀማሪ ምን አይነት ኤአይዎችን ነው መጠቀም ያለብን? ለምሳሌ ፍሮንቲንድ ቢውልድ ለማድረግ ምን አይነት ኤአይዎችን መጠቀም አለብን? ፎር ኢንስታንስ እኔ የምጠቀመው ምንድነው ጎግል ኤአይ ስቱዲዮ ነው። ጎግል ኤአይ ስቱዲዮ በጣም ፐርፌክት የሚባል ነው። ዌብ አፖችን መስራት ይችላል። አፕል ቢውልድ ማድረግ ይችላል። እንዲሁም ዌብሳይቶችን መስራት ይችላል። ፍሮንቲንድ ላይ ያለው ኤክስፒሪየንስ በጣም ጥሩ የሚባል ነው። ሶ እሱንን መጠቀም ትችላላችሁ። ከርሰር የሚባለው ኤአይ ደግሞ ፍሮንቲንድ እና ባኪንድን ሙሉ በሙሉ ቢውልድ ማድረግ ይችላል። እናንተ መክፈል የምትችሉና ራሳችሁን የተሻለ አፕግሬድ ማድረግ የምትችሉ ከሆነ ደግሞ የክላውድ ኤአይ አንትሮፒክ ቢውልድ ያደረገው የክላውድ ኤአይ ክላውድ ፌብል የሚባለው ነው አሁን ላይ በጣም ፌመስ የሆነው። ሙሉ በሙሉ ሳስ ፕሮጀክቶችን ቢውልድ ማድረግ ይችላል። ሶ ያንን ሌላ ጊዜ ማወራችሁ ይሆናል። ነገር ግን ይህንን ማድረግ እንዳትረሱ። ሌላ የኤአይ ሪኮሜንዴሽን እንድሰጣችሁ የምትፈልጉ ከሆነ በኮሜንት ሴክሽን መግለጽ ትችላላችሁ። ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።